አምሮ ይስጥልኝ። በቅድሚያ ለቃለ ምልልሱ ፈቃደኛ ስለሆንሽ አመሰግናለሁኝ። ስምሽም አልበል? ወርቅናት አስናቀው። ወርቅናት የወረዳ አንድ ነዋሪ ነሽ? እንጦጦ ማርያም አዲስ ያዳነች ቤት ስለ እሁድ ገበያ ያለሽን አመለካከት እስቲ ንገሪኝ። ቆንጆ ነው። እሁድ ገበያ ለኛ በጥሩ ዋጋ ነው የሚሰጡን። ከሱቅ በጣም ልዩነት አለው በጣም እና ቆንጆ ነው። አሪፍ ነው። አሁን እንትንስ እያየሽ ነው የምትገዢው? መንግስት የሚያወጣውን ዋጋ የሚለጠፈውን እያየሽ ነው የምትገዢው? ቼክ አድርጌ ነው የምገዛው። የእነሱስ መስተንግዶ እንዴት ነው? እዚህ ያሉት ቆንጆ ነው በጣም። እሺ አስተያየት አለሽ በዚህ በእሁድ ገበያ ላይ? እኔ የለኝም፣ የቆዩም ደንበኞቼ ስለሆኑ የምፈልገው ነው የሚሰጡኝ። እሺ አመሰግናለሁኝ። ችግር የለም። ባላለሁ አቶ ፍጹም የወረዳ አንድ ነዋሪ ኖት? እሺ የእሁድ ገበያስ ቅዳሜና እሁድ ገበያ ተጠቃሚ ኖት? በጣም ተጠቃሚ ነኝ። እሺ ይሄንን የእሁድ ገበያ እንዴት ያገኙታል? ማለት በየሳምንቱ መጣው ነው የሚጠቀሙት አይደል? አዎ በየሳምንቱ እንኳን ባይሆን በ15 ቀንም ምን እየመጣ እጠቀማለሁ። በጣም ጥሩ ነው። ለህብረተሰብ ከሚሰጠው ጠቀሜታ አንፃር በጣም ጥሩ ነው። በጣም ጥሩ አዋጪ ነው። ግን አንዳንድ ክፍተቶች አሉ። እነዛ ክፍተቶች ምንድናቸው? አንዳንዴ የምልሽ ያው ቅዳሜና እሁድ በተለይ እሁድ ሲሆን አንዳንዴ ትንሽ ዋጋ መጨመር ምናምን በፊት አካባቢ በተለይ ብዙ ጊዜ ተደጋጋሚ አጋጥሞኛል እና እንደዚህ ክፍተቶች አሉ እንጂ ለህብረተሰብ ከሚሰጠው አንተ በጣም ጠቀሜታ ነው። እናንተስ ዋጋውን አይታችሁ የመከራከር የመጠየቅ እንትኑ የላችሁ? አለን። ግን አብዛኛው ህብረተሰብ ግን ቀጥታ መጥቶ ነው እንትን የሚለው። አብዛኛው የማየት እድሉ በጣም አነስተኛ ነው። ቀጥታ መጥቶ ገዝቶ መሄድ ነው እንጂ እንደዚህ አይቶ ምን ብለም እንትን ህብረተሰብ በጣም አናሳ ነው፣ ትንሽ ነው። ህብረተሰቡ አሁን ማድረግ ያለበት የነሱ መስተንግዶ አሁን በዚህ ልክ ነው። የነሱንስ መስተንግዶ እንዴት ያዩታል? የነሱ መንክሰሩ ጥሩ ነው። ያው ምንሽ አብዛኛው ጥሩ ነው። በፐርሰንት ሲያዝ በጣም ጥሩ ነው። ያው አንዳንድ ችግሮች ሊኖሩ ይችላሉ። ማለት ከሰመር እንትን የሚሉ ሰዎች ሊኖሩ ይችላሉ፣ ግን በጣም ጥቂት ነው። እሱ የሚስተካከል ነገር ነው። መስተካከል አለበት ብለው የሚያስቡትስ ነገር ምንሽ መስተካከል አለበት የሚለው ምንሽ ቁጥጥር ቢደረግ አብዛኛው ምንሽ የወረዳ እንትኖች አሉ፣ ቁጥጥሮች አሉ፣ ግን አብዛኛው ጊዜ ግን አይገኙም። ማለት አንዳንዴ እንትን ይሄን በራሴ በግሌ አሁን እጄ ፈልጌ ምን ብዬ ነው እንትን አምላቸውና ያ እንትን የበለጠ ቁጥጥር ቢደረግ እምልሽ ቅዳሜ ብቻ ሳይሆን ቅዳሜ ሁለቱ ቀን በተከታታይ እስከ ማታ ድረስ ቁጥጥር ቢደረግ መልካም ነው ብዬ አስባለሁ። እሺ አመሰግናለሁ።